ሚዩት ነበረው ሚዩት ዞር በይልኝ ሰላም ቤተሰብ እንዴት ናችሁ? ዛሬ ተመልሰን መተናል። ያው ዛሬ ተመልሰን የመጣ ነው የሆነ ጨዋታ ነውና እሱንም አብራችሁ ነው የምትሰማው። የሆነ ጨዋታ ይዤላችሁ ነው የመጣሁት እና እሷም አታውቅም እና እነግራችኋለሁ። ጨዋታው የሚሆነው የማን ጓደኛ ታማኝ ነው የሚለውን ነገር ለማወቅ ነው። እንግዲህ የማን ጓደኛ ታማኝ ነው የሚለውን ነገር ለማወቅ ማለት አሁን ለምሳሌ እኔ ጓደኞች ጋር እደውልና እሺ አንቺ ነሽ የምትደውይው አንተ ጓደኞች ጋር እሺ ከዛ በኋላ እኔ ጓደኛ ጋር ይደውልና እሷ ነሽ የምትደውለው እና ዛሬ እናንተ ጋር ነው ማድረው ብሎ መጥቷል ብላ ነው የምትነግራቸው ማለት ገባሻ? ገባ አንተ ደውለሽ እኔ ጓደኛ ጋር ትደውይና ከዛ አንተ ጋር አድራለሁ ብሎ መጥቷል እና አንተ ጋር ነው ይችላልሽ ገባሽ? ከዛ በኋላ መጥቷል ካለ ይደብቅልኛል ማለት ነው ገባሻ? አንቺም ጓደኞች ጋር እንደዚህ አንቺም ጓደኞች እንደዚህ እንደውላቸውና እንደዚህ እናደርጋለን። አይመስልም ምን ማለት ነው? ምን ችግር አለ? እኔ ጓደኞች ጋር ትደውያለሽ። አይ ሌላ ብዙ ጨዋታ ባለበት እንዴት ነው? ኧረ ደስ አይልም እንዴ ኖርማል ነው ምንሽ አንቺ ሁሉም ጓደኞቻችን ጋር ደውላ ሁሉም ጓደኞች አይ አንዳንድ ጓሽ በቃ ሁለት ለጓደኞች ጋር እኔ ጓደኞቼ ጋር እኔ መረጥኩት ጓደኛ ነው ወይ አንተ? አይ እኔ መረጥኩት ጓደኛዬ ጋር ትደውያለሽ ወይ መረጥኩት ጋር ነው ወይ እኔ መረጥኩት እንዴ አንቺ ከመረጥሽ ጋር ምንድነው ምን የሚያነካው ነገር ደስ አይልም በቃ ምንድነው ደስ የማይለው አባዬ ደስ አይልም እኔ ጫታ ነው ሰው ጋር ደውሎ እንዴ ምን ጨነቀሽ ሰው ማስጨነቅ በዚህ ማለት የምን ማስጨነቅ ነው እንዴ ምን ሆነሽ ገና አንድ ሰዓት እኮ ባንድ ሰዓት ነው ታስጨንቂ ኖርማል ነው እንደውላችኋለሁ ማን ጋር እንደው እሺ መጀመሪያ እኔ ጓደኞች ጋር እኔ ጓደኛ ጋር ደውል ኖርማል እኔ ጋር ይደውል መጀመሪያ አንቺ ምን ሆነሽ ነው የምትፈሪው ነገር የምትደብቂው ነገር አለ ከኔ አንተ ጋር ምን መደብቀው ነገር አለ እንድጠራጠር እያደረግሽኝ እኮ ጓደኞች ጋር ምን መደብቀው ነገር አለ እኮ ታዲያ ምንድን ነው እንዴ እኔ ጓደኛ ጋር ይደውላል እንደውለታለሁ ከዛ በኋላ አንቺ ታወሪያለሽ አንተም ብሎ መጥቷል አንተ ያለሽ እኮ ዳኒ ጋር ነው እንደውለው ዳኒ ጋር ነው እንደውለው ዳኒ ጋር ትላለች እንዴ ምን አገባሽ በቃ እኔ ቁጥር ነግርሻለሁ ትደውይለታለሽ በቃ እኮ ጋር እንደውለው ዳኒ ጋር አይደለም የሚደወለው ፍቅር ጋር ነው የሚደወለው ዳኒ ጋር ይሻላል እንጂ ዳኒ ነው እኮ በቃ ቤስት ፍሬንድ ጋር አይደል እንዴ ፍቅር ጋር ለምን ይደወላል ፍቅር ጋር ደውይለት ፍቅር ጋር ለምን ይደወላል ምን ሆነሽ ነው በዚህ ምን ጣላ ነው ደውይ ተባልሽ ደውይ አባ በቃ ይቀር ምን መደወል ነው ለምንድን ነው የሚቀረው እኮ ወይ ዳኒ ጋር ደውይለት ተባልሽ አንቺ ምን ሆነሽ ነው ላውድ ላይ አድርጊው እንዴ እነሱም እንዲሰሙታ ምንድነው የደበቃችሁት ነገር አለ እሺ ማለት ናፍቀሽኛል አልኳታ ምን ማለት ነው ናፍቀሽኛል ማለት ምን ማለት ነው የጓደኛ ሚስት አይደለም እንዴ የጓደኛ ሚስት ለድብቅ ነው ታወራላችሁ ነው አናወራም የት ነው የምናወራው ማለት ነው ኧረ በስመ አብ ሲጀምር የሆነ ውስጥ የሆነ ደስ ያለ ነገር ነበር ለዚህ ያንቀለቀለኝ ናፍቀሽኛል ከምን ችግር አለ ምን ሆነክ ነው እንዴ ደውይለት ለምን በቃ ደውይለት የደወለላቸው ደንበኛ መስመር ስለተያዘ እየዘጋው ነው ይደውለው አየሻ አቶ እሺ ምንድነው በዚህ ሰዓት ሰው ማስጨነቅ አንቺ የምታስቢ ሰው ስለማስጨነቅ ነው እሺ ምንድነው ምን ችግር አለው ናፍቀሽኛል ብለኝ ምን ሆነክ ነው
የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ይሄ ሊያሳየኝ ከለከለ። ምንድነው ችግር አለው? ቆይ እንዴ ምን ሆነክ ነው? ምን ማለት ነው? ምን ችግር አለው ማለት? እኔ ካንቺ ጓደኛ ጋር እንደዚህ በፍቅር በወራ ኖርማል ነው? ተቀላደን እንዴ እዚህ ቤት ይጆረዛ እዚህ ቤት ይመጣል። እኔ ሳልኖር ይመጣል ነው? ለምን አንተ ያለው ይመጣል እንዴ? አይ እኔ ሳልኖርም በድብቅማ ይመጣልኝማ። እኔ ስኖር ብቻ አይደለም የሚመጣው። ጭራሽ በድብቅ እየማገጥሽብኝ ነው። ጭራሽ ከጓደኛዬ ጋር ማገጥኩብክ ምን ማለት ነው? ናፍቀሽኛል ስላለ ማግጫለሁ ማለት ነው እንዴ? ሪከርድ እኮ አለው። ሪከርድ እኮ አለው። ስልኩ እኮ ሪከርድ ያደርጋል። ናፍቀሽኛል ብቻ አይደለም የሚለው። ታው ምንድነው የምታደርገው? ዞር በይ በእናትሽ። እንዳላጋጭሽ ከግድግዳ ጋር ነው ማጋጭሽ። ዞር በይልኝ ከተገኘ እኮ ምን ልታረግ ነው አሁን? ተናግሬያለሁ። እንግዲህ ምን ልታረግ ነው አሁን? ንገረኝ። ተናግሬያለሁ። ሰማ ሄሎ። ቆይ እሺ ስጠኝ። ለኔ ስጠኝ። ሄሎ ሄሎማ ናፍቀሽኝ ልደውልሽ ታዲያ ልደውል ስልክ እኮ ነው ያለው። ምን ችግር አለው? ቆይ ምን ሆነክ ነው? ናፍቀሽኝ ልደውልሽ ሰማ አይ ጥሩ ላይ ነሽ። ጥሩ ይሄድ ነው። ጭራሽ በለሽ ከጓደኛዬ ጋር ይሄው መዋገጥ ነው። እንደሆነክ ነው? ቆይ እንደዚህ ስላለ መዋገጥ ነው። ከዚህ በላይ ምንድን ነው የፈለግሽው? መማገጥ እንዴት እኮ ምን የተለየ ከዚህ በላይ ምንድን ነው የፈለግሽው? ምንድን ነው? እንዴት ነው መማገጥ? ምን ማለት ነው? ስልክ ደወልኝ ማለት ከዚህ በላይ እንዴት ነው የማገጭው? እኮ ምን ሆነክ ነው? ዞር በይልኛልሽ። እየተከተልከኝ እኮ ነው። ምን ሆነክ ነው እንዴ? ቆይ ምንድን ነው የምትለኝ? ቆይ ዞር በይልኝ። አትንኪኝ፣ በቃ አትንኪኝ። ወደዛ ሂጂ። ታስጨንቀኝ። ቆይ ጭራሽ ከጓደኛዬ ጋር ነው የማገጨው። ደህና ሰው እንኳን አመርጭው። መቼ ማገጥን? ቆይ መቼ ነው የማገጥ? ከዚህ በላይ ምን ፈለግሽ? እንዴት ነው መማገጥ? መማገጥ ማለት እንዴት ነው? ምንድን ነው የፈለግሽው? ከዚህ በላይ ምንድን ነው የፈለግሽው? እሺ ንገሪኝ። አልጋ ላይ ትክክል እኮ አስመሰልከው። ከአልጋ ላይ ከመያዝ በምን ይተናነሳልኝ? ምንድን ነው ናፍቀሽኛል ስላለ ነው የወደ ነገር። እናንተ ጓደኞች ማለት ለኔ ጓደኞች ማለት አይደለም እንዴ? ምን ማለት ነው? ቆይ ነገረኝ እንጂ ነገረኝ እንጂ ምንድነው ማናገርሽ? ምንድነው ማናገርሽ? እሺ ምንድነው ማውራሽ? እኮ ደግሞ እኔ ምን አደረኩኝ? እሱ እኮ ነው ናፍቀሽኛል። ምን ማለት ነው? ምን አደረኩኝ ማለት? እየመታኝ ነው እኮ እንዴ? እኮ ምን ማለት ነው? ምን አደረኩኝ ማለት? እኔ ምን አደረኩኝ? እሱ እኮ ነው ያወራው። እኔ ምን አልኩኝ? ናፍቀሽኝ እማ ልደውል ሲል የደወልኩት ምናምን። ይሄ እኮ ከመማገጥም ያለፈ ሌላ ነገር እኮ ነው። እኔ ድራማ እየሰራሽብኝ ነበር ማለት ነው ሁሉ ጊዜ። እኔ እኮ ያንን መጠርጠር ነበረብኝ። እሱ ኋላ ኋላ ሲቀር ምንም ነገር የለንም። ምን ሆነክ ነው አንተ? ቆይ ምንም እንደሌላችሁ እኮ ታሳየሽ ነው እኮ
ከዚህ በላይ ለዚህ ነው ያንቀለቀለኝ ሲጀመር። አታምኝም? ይጆርዛ አታምኝም ትለኛለች እንዴ? እንዴት ነው ማምንሽ? ባይኔ በብረቱ እኮ የማይሆን ነገር እያየሁ ነው። እንዴት ነው ማምንሽ? መጀመሪያውኑ አትደውልለት ምናምን ስትይ መጠርጠር ነበረብኝ። ለእሱ አትደውልለት ለእንትና ደውልለት ምናምን ሰው መምረጥ ሲጀመር እኔም ስለጠረጠርኩ ነው ጨዋታ ያመጣሁት። ማዘን ስለጠረጠርኩሽ ምን አድርገን የተጠረጠርከኝ? በቃ ምን የተለየ ነገር አድርጌ የማውቀው ነው? በቃ ሁሌ እኮ ቤት ይመጣሉ፣ ቤት አብረን መተን እሱ ኋላ ቀርቶ ቆይቼ ይመጣሉ እያለ እኛ ስንወጣ ቆይቶ እዚህ ከአንቺ ጋር አዝጎ ምናምን ነው የሚመጣው። ያኔ ነበር ማሰብ የነበረው። ታዲያ እሱ መማገጥ ነው ቢቀምቶ መምጣት ምትወራው ነገር ያሰው አንቺ ወደዛ እንዳረጋጭሽ ይቆጫል። ሂጂ እንደው በጥፊ እንዳረፍታሽ ቁጫን ትለኛለች። ምን እየጠረጠርከኝ ነው? ቆይ ያያን እሱ እኮ ጓደኛ ነው። ስንት ዓመት ጓደኛ እኮ ነው። እሱ እየጠረጠርከው ነው? ወይ እሺ ድጋሚ ለምንድን ነው የምትደውልለት? አንቺ አይንሽ ነው ማጠፋልሽ አፍሽ እዚህ የደወሉላቸው ደንበኛ ቴሌፎን ጥሪዎችን እያስተላለፈ ነው። ጭራሽ ስልኩን አጠፋው። ምንም ባይኖርሽማ ስልኩን ያጠፋው። ምንም ነገር ባይኖራችሁ ስልኩን ያጠፋው የሚወራኝ ነበረ። አስደንግጠህ ከሆነ ወደዛ አስደንግጠህ ሆኖ ትለኛለች እንዴ? ለኔ መልስ አትመልሽልኝ። ጭራሽ ለኔ መልስ እየመለስሽልኝ ነው። አይ ምንድነው? እሺ ማረጋው ምንድነው ማረጋው? እንዴት ነው የማገጭብኛለሽ? ያውም ከጓደኛዬ ጋር የማገጥኩብህ። ከዚህ በላይ ምን ፈለግሽ? ከዚህ በላይ ማስረጃ ምንድነው የምትፈልጊው? ምንድነው የምትፈልጊው? ከዚህ በላይ መረጃ ምንድነው የምትፈልጊው? የምን መረጃ ነው? ለፍተሽ መስራለ ነው አንቺ ወደዛ እንዳረጋጭሽ አትመልሽልኝ። ትመልስልኛለች እንዴ ደግሞ? ከዚህ በላይ ምን ፈልግሽ? ምን አይነት ነገር ውስጥ ነው የገቡት? ሻውን ምንድነው ማድረገው? እንደዚህ አትይኝ። ምንድነው ማድረገው? ምን ማለት ነው? ምንድነው ማድረገው? እንደዚህ አትይኝሽ። እንዴት አየሁክ? ምን ማለት ነው? ምንድነው ማድረገው ደግሞ? ምንድነው ማድረገው? ምን ማለት ነው? ምንድነው ማድረገው? ምንድነው ማድረግሽ? አንቺ ነው እንጂ ምን ታደርገኛለህ? ግን ምን አደረኩኝ? ምን አደረኩኝ ማለት ነው? በዚህ በላይ ምን ታደርጋለሽ? በዚህ በላይ ምን ታደርጋለሽ? እንዴ የኔ እናት የኔ ፍቅር ምናምን ማለት ነው ደግሞ የኔ እናት አለኝ አላለኝም እኮ የኔ እናት። ስንቴ ነው የሰማሽው? ቮይስን ስንቴ ነው ቮይስን የሰማሽው? አለኝ ብላ ትግጥጣለች እንዴ ደግሞ? ተው ጨዋታ ይቀር እያልኩ ነበረ። አሁንም አንቺ የሚያሳስብሽ ስለ ጨዋታው መቅረት ነው። ይሄው ጨዋታ ይቀር እያልኩ አልሰማ ብልክ ቤታችን ውስጥ ሰይጣን እንዲገባ አደረገ። ሰይጣን ጨዋታውን ባላመጣውማ እየማገጥሽብኝ ቀጥይ ነበር። አልማገጥኩብክ። ከዚህ በላይ ምንድነው የፈለግሽው? ማስረጃ ምን ይምጣልሽ? የምን ማስረጃ? ግዴታ እኮ አልጋ ላይ ተኝታችሁ መያዝ አይጠበቅብኝም። ስንቴ የሳሉር መጥቷል እዚህ ቤት። ታዲያ የሚመጣው ታዲያ ምን ችግር አለው? የጓደኛው ቤት አይደል? የጓደኛው ቤት ነው። ሌሎቹ ሲመጡ ምን አልክ? ለምንድን ነው ብቻ የምጠረጠረው?
በዚህ አይነትማ ከሌሎችም ጋር ግንኙነት ይኖርሻል። ምን ማለት ነው? ከሌሎች ጋር ግንኙነት ይኖርሻል? ሲጀመር ከሱ ጋር ምን ግንኙነት አለ? ሻው ምንድን ነው የሚሻለው? ወደ ሰጠኝ ነው ይጆረዛ እባክሽ ወደ ልትይ ትለኛለች። ምንድነው ማድረግሽ? ሻው ማለት ነው ምንድነው ማድረግሽ? ቆይ ምን አደረኩ? ምንድነው ማድረግሽ ነው? ምንድነው ማድረግሽ? ምን አደረኩኝ? ቆይ ምን አደረኩኝ ማለት ምን ማለት ነው? ዞር በይልኝ ከዚህ ወደዛ ዞር በይልኝ ነው የምን አባሽ ቤት ነው? ይጆርዛ ዞር በይልኝ ከዚህ ጋር ከተገቢ ዞር በይ አልሽ። ሲጀመር አልሽ የምትናገረው ነገር ግን እያሰብኩት ነገር ነው። ከዚህ በላይ ምን ነገር አላስብም። ዞር በይልኝ ከፈለግሽ ውጪ ወይተሽ ሁላ ብትይ ደስ ነው የሚለኝ። እጂ ውጪ ልኝ ነው ወዲስ ነው የምወጣው? እኔ አለቅልሽም። የምትይዝበት ቦታ ሂጂ። ያው እዛው ልጁ ጋር ደውዪ ነይ። ወዲስ ነው የምወጣው ከቤቴ? ቆይ ምንድን ነው የምትለው? እንደውም ነው ውጪ ተነሽ። ሂጂ ወደዛ ሂጂ ሂጂ ለምንድን ነው ቆይ የማታስበው? ቆይ አንተ ሂጂልኝ። ምን የተለየ ነገር አይተህ ነው? ወሬ ይቆጫል። ከቤት ካስወጣከኝ በኋላ ይቆጫል። እንደውም ነው ቁጭ በይ ሂጂ። ምንድን ነው የምትለኛው? ከኔ ምን ጎልሽ ነው? ንገሪኝ። ከኔ ምን ጎልሽ ነው? ምን ጎልሽ ነው ከኔ? ንገሪኝ። እኔ ካንተ ምንም ከሱ ጋር እንደዚህ እንድትማግጪ የማይሆን ነገር ውስጥ ከሰው ጋር እንድትገቢ ያደረገሽ ነገር ከኔ ምን ጎል ምን አጎደልኩ? አንተ ምንም አላጎደልኩም። ወደዛ ትንኪ እባክሽ። ምን አጎደልኩብሽ? ንገሪኝ። ምንም አላጎደልክብኝም። ለዛ ነው ከማንም ጋር እየተጋደምሽ ስሜን የምታጠፊ የታየ ደግሞ ጭራሽ እንደተኛ እንደሞይት ነው ያየከው። ከዚህ በላይ ምንም ማስረጃ እኮ የለም። የኔ እናት የኔ ፍቅር አለ በቃ ነገረኝ እኮ ከዚህ በላይ ምን ማስረጃ አለ? እኔማ ጓደኛዬ ብዬ ማስጠጋቴ ደግሞ አንቺን ማመኔ እሱ ነው የሚቆጨኝ። ምን ላድርግሽ? አሁን እሱን በማገኝበት ቦታ እሱን አገኘዋለሁ። ምን ልታደርገው ነው? አሰብሽ ለለሱ ሂጂ እንደውም ጭራሽ ሂጂ ከዚህ ሂጂ። አትጃጃል እባክህ፣ ማርያምን አትጃጃል። በቃ ውጪልኝ አልኩሽ እኮ አትጃጃል። ውጪልኝ። ለምንድን ነው የምወጣው? እዚህ ቀጥል። እሺ ወጣት ከዛ ማስገባት በኋላ ይቆጫሉ። ሁሉንም ነገር ምልከከኛ እንዴ ያባረኩት ነገር በጣም እያሰቃየከኝ ነው። ምን አይነት ነው አንተ? እንደማድረግ ራሱ ጭንቅላቴ በቃ ሌላ ደረጃ ገብቷል። እሺ አሁን ምንድነው ከኔ ያጎደልኩብሽ? ምንድነው ያጠፋሁት? እውነቱን ንገሪኝ። እሺ ኖርማል እውነቱን ንገሪኝ። ምን ከኔ ምን እንደጎደለብሽ? ምን እንዳጎደልኩብሽ? ምን እንዳጠፋሁ ንገሪኝ። ምንም አላጎደልክብኝም። ምንም ነገር አላደረኩኝም። ለምንድን ነው የማትረዳኝ? ቆንጆ ወርቅሽ ነው ስላለኝ እንዴ ሁሉ ነገር ማለት እኔ በቃ እውነቱን እንድታስረጂኝ ነው የምፈልገው። እኔ ያጎደልኩብሽ ነገር ነው። ተረጋግቻለሁ። ኖርማል በቃ ያጠፋሽው ንገሪኝና ኖርማል ነው፣ ችግር የለውም። ይቅርታ ጠይቂኝ፣ አይሰስብም። ያጠፋሽው ንገሪኝ። ምንድን ነው ያጠፋው? ምንድን ነው ያጎደልኩብሽ? ጥፋትሽም ከሆነ ካመንሽ ኖርማል ነው። ምን እንዳጎደልኩብሽ ንገሪኝ። ከምታናድጂኝ ሌላ ሙድ ውስጥ ከምገባ በፍቅር እያወራሁሽ ነው፣ በፍቅር እየጠየቅኩሽ ነው። አሁን ንገሪኝ። ከኔ ከተናደድኩ ማድረጉን አላውቅም። ታውቂያለሽ አንቺ እኮ ምን እንዳጎደልኩብሽ ንገሪኝ። ጥፋትሽን ካመንሽ ኖርማል። እሺ ንገሪኝ፣ ችግር የለውም። አውሪ አውሪ፣ ችግር የለውም። ተረጋግቼ ለወራሽ እየሞከርኩ ነው። ከስተት ነው ምንድን ነው የምታወራው? ዞር በይ። ጭራሽ አንድ ከስተት ነው።
ስራን ከስተት ነው ተወኝ ጫሽ ሰው ልጅ እኮ ነኝ እሳሳታለሁኝ እኮ ዞር በይ እንጂ እንዳትጠጊ አባና ግረኛ እንዳትጠጊ ሂጂ ሂጂ ዞር በይ ውጪልኝ አንቺ ዞር በይ ማግጫ ለቀ ነሽ ተነሽ ረክተሻለሁ አንቺ ልጅ ልቀቂኝ ተነሽ ዞር በይ ልቀቂኝ አሁን ሱሪዬን አትወልቂብኝ ልቀቂኝ ሱሪዬን አትወልቂብኝ ሂጂ ወደዛ ልቀቂኝ እባክህን አባ እባክህን ነግረኝ እባክህን አባቴ እባክህን ሂጂ ወደዛ እባክሽ